አላቀው ሲሆንብኝ ተናደርኩ ነበር ቆንጆ ነገር ይውል አየ እንዲ ሲሰጥ እንዴት እንደሚያምርብህ የመታሽኝ እኮ ነው ታው ምንድነው ነገር የሚያስብል ቡና እኮ ክብር አለው አልহামዱሊላህ ምስጋና ላንተ ይሁን ናግባዬ ነው ድባል መጣ እንዴ እንኳን ደህና መጣ መደወሩ እንዳጃውል ከገባ ዛሬ መኪናዬን አጥቶ ወደጃውል ከገባ ጀመጣለሁ ሰላምም ሳትለኝ እኔ እኮ ስትገባ ከዛ ስሜ ከዚህ ሮጬ ዘመጥቼ ነው ሀግ መሰጥ አንተ እዚህ እንኳን ሰላም ሳትለኝ ነው ቁጭ ያልከው ነበር ታዲያ አሪፍ ነበር አው ማሻአላህ ያው እኔ ቡናዬን ፏፈሽ አርጌ ቤቱን እንዳይለብዬ ነጣበኩ አንተ ግን ከውጭ ራሱ ስትገባ ሰላም አላልከኝ ዝም ብለ ነው ቁጭ ያልኩ በዛ ላይ ስልኩ ላይ ተጠደ ያ ሰላም ነው ዝም አልክ ዝምታ በዛ በሰላም ነው ያ ዛሬ ያ ሚለውን ቃል ነው እንደ ሰምቶ የገጣው ያ ምን ነበር ያልሽኝ ምንም አላልኩ እኔ ከውጪ ስትመጣ ራሱ ሰላም አላልከኝም ምን ሆነ ነው ያልኩ ጉርኳ ነቢላ እንዴ እዛና እዚህ ጋር ቆመ ዝም ብለ ስልክ ላይ ታፈጣል እንዴ ቡና እኮ ክብር አለው እሺ ያው ቴንክ ዩ እኔ ባሌ ነው ብዬ እዚህ ጋር ቡና አፍልቼ አፈን ከፍቼ ቀኑ ሙሉ ጠብቀዋለሁ እሱ እንደሰው ማይቆጥረኝም ስታይኝ ምስል መስላሃለሁ እንዴ አንተ እኮ ነው ማዋራው ምን ሆነሻል ጭራሽ ምን ሆነሻል ነው እንዴ እንካቡና አብዲ አንሳውዬ እንካ ቡና ያዝብዬ እኮ ነው እየጠየኩ ያለሁት እሺ ዶማ ሰጠም ለቀቀው ትደፋብኛለህ ላይ ልታፈስ ነው እንደ ልታቃጥለኝ አስበ ነው ምን ታየኛለህ ቅድም ከዛ መጣ ሰላም አትለኝ ምን ወለገ ነው አው ምንድነው እንኮ ምን እኔ ስተኝ ሰው ምስል ነው መስለ እዚህ ጋር ቁጭ ያልኩት ምስል ነው መስለ እኔ ባሌ ይመጣል እንዲ እያልኩኝ ገና ቡና ቀራርቤ ምን ብዬ መጠበቅ ምንድነው ይሄን ያልነቀት ወይስ ይሄ ቀፉ ከኔ በልጦ ነው ልጅቷ ምን ሆናለች ዛሬ እንዴት ነው የሚያረጋት እንዴት ነው የሚያረጋኝ ታዲያ ትክክለኛው ጥያቄ ነው ጠየቅኩ ስልኩን አስቀምጣ አዋራኝም ታዋራኝ እኮ ኧረ አንቺ ልጅ ስነ ስርዓት ሰው መስዬ ታያለሁ እንደ ስነ ስርዓት የለሽም እሱ ስነ ስርዓት ነው ስላለኝ እኮ ስነ ስርዓት አልባውማ አንተ ነህ ሲመስለኝ ሁለተኛ ምስትቱን የመጀመሪያው ቱን አላቀለም እሱ ካን ይዘ ነው ከገባ ጀምሮ ቁጭ ያልከው ሁለተኛ ምስት እሱን አላቀለም እንደ ሰው አልታየም እንደ እኔ እዚህ ጋር ቡና ማፈለው ቡናውን አታከብርም እስቲ የኔው ይቅር ጭራሽ አገለማምጠኛል ወይ ምን ሆነሻል እኔ ምን ሆናለሁ እዚህ ጋር ቡና አፍልቼ አብድ እንዴት ወልክ ደና ዋልክ ምን አልክ እኔ እየቀባጠርኩኝ እንደ አብድ ከራሴ ጋር ማውራ እቺን ያልከው እንደምንም አላየኸኝም እና እየሰራው አይደል እንዴ ምንም ሰራው ከዚህ ላይ ምንድነው ሰራው ወይስ ይሄን ያል ምንም ወጣቅም ጅልናት በቃ የፈለከውን እያየ ምን ስራ አይ ሚስት እያገባው ነው ሚስት እየጀነጀን ጀንጀና ምን ሆነሻል ዛሬ እንዴ ሰው እዚህ ቤት በቃ ቁጭ ብሎ መስራት አይችልም የምን ስራ ነው በዚህ ሰዓት የምሰራው አሁን አይደል እንዴ ሰግደ የመጣው የምን ስራ ነው በዚህ ሰዓት የምሰራው ከዚህ ስልክ ላይ የምሰራው ስራ ወይ አንቺ ልጅ እንቺማ ገና ብዙ ጣጣ ታመጥብኛለሽ አሁን ቡና እንትሰጪኝ ወይስ አሎ ያማታል እንዴ
ያ ቡና እኮ ነው ታቂ ቆይ አንተ እኔ ምን የሚመስለው በቃ ሁሌም ንቀት እንደምን ቆይ ልጆች ራሱ ሳይሆን ምን ይሉሃል አሁን ጻኖ ፈንዲሻ ሲሰጥ ለምን ገና በስንት መከራ ጣርቼ ነው ዞሮ ብለ ያየ እኔ ምንድነው ያላደረከኝ ምን አድርገሽ ነው እንዴ የሚለኝ ያላደረከኝ ነገር አለ ከዚህ በላይ ንቀት አለ ሳላቅ በእንቅልፍ እንትን ብለናል እንዴ ቆይ ከዚህ በላይ ንቀት አለ ከዚህ በላይ ሰው መንካት አለ ወይስ በዱላ መተካላ ስለቀስከኛ አይሆንም እኔ የነገርኩሽ ነው እኔ በማላቁ ነገር እንዳከሽ አላቅ ወይኔ ፈጣሪ ሆይ ምን ሆነሻል ዛሬ ቆይ ከዚህ በላይ ምንድነው ምን ነገር ከዚህ በላይ እኔ ጠየቅኩን እኮ አልመለስክልኝም ይሄን ያል ንቀት ምንድነው እግርን እንዲ ላይ አስቀምጠ ስልኩን ይዘ እዚህ ጋር ቡና ፈልቶ እኔ ጣናጽሽ ቡና አፍልጬ ቀድጬ ስሰጥ ጻኑ ፈንዲሻ አንጥታ ስሰጥ እንደምንም እኮ አልቆርጠርክም ጁማ እንዴት ነበር እንዴት ዋልክ ሰላም አለ ምንም እቺን ያል እኮ አልመሰልኩም ምንም መስያል ታየውኩም ምስት እኮ ነኝ የሶስት ልጆች እናት ምስት እንዴ ይሄን ያል ነው እንደምትነቀኝ ትንሽ ቢሆን እኮ ልታከብረኝ ይገባል ከውጪ መጣ ምስት እንዴት ነሽ ደህና ነሽ ብለማ እኔን መጠየቅ አልነበረብህ እንዴ በፈላ ቡና ላይ ነው ካፎ እንደቀነ ቁጭ ምትለው አይደለ ሰላም ብለኸኝ ነው የገባው ቆይ እኔ ከዚህ በላይ ምንድነው እኔ ያጎደልኩብ ነገር አለ ፊት ላይ ሳይሆን ምንም ደህና ነገር ምንም አራንቺ ሴት እኔ ይውልሽ በሰላም ነው የገባው በሰላም እንድቀመጥ አርኪ አይ በሰላም መቀመጥ አትችልም ተነስተ ወደ ፈለክበት ሄድ ካልሽኝ ወጣት ነው ያሰብኩ ሲጀመር ፈልጋ አይደለም ማለት እኮ አይደለ እኔ ላንቺ ብዬን እንደዚህ ቁጭ ብዬ አይደለ ለስራ ነው የምትወጣው እና ለምንድን ነው የምወጣው አይደል ወጣለው አልክ እኮ መውጣ ቤት እንዳልሆን ከፈለግሽ ውጣ በይኝ ሲጀመር ዳር ላይ ነው ማለት እኮ ነው ቆይ ምን አስበሽ ነው ማይጣፋኝ እንደ ያለበት ነገሩማ ገብቶኛል ቀፎላ ስትደቀል ቆይ ዛሬ እቺ ልጅ ያማታል እንደምን ሆነ ነው ምን እዚህ ባለ ይመጣል ብዬ ምን ብዬ ምን ሆነሻል ዛሬ የወሹ ነገር ስለበኝ ምን ዱላ ላምጣለ ሰላም ብዬሽ ገባው ቤቴ መች ነው ሰላም ያልከኝ አብዲ እንዴት ዋልክ ሰላት እንዴት ነበር ውል እንደነበር እዚህ ጋር ቡና ሲቀዳ እኔ ከድሮ ወትሮ እንደዚህ አልነበር እንዴ ምን ዛሬ ምን ተቀየረ ወትሮ እንዴ ነበር ሁሌ እንዴ ነበር ስልክ ላይ ነው በቃ አንተ ነው በቃ ሁሌ ስልክ ነው የምታየው አንተ ኦኬ እሱ አይደለ እንደዚህ ስልክ ነው የምታየው ሁሌ እኔ እንዲነከቸ ነው ቡና የምሰጠው ሁሌ እንደዚህ ነው እየመጣሽኝ እኮ ነው እናካው እንጂ ምንድነው የመጣው ምንድነው ነገር የሚያስብል እረፍ እንዴ ምን ይፈልከው አስበ የመጣው ነገር አለ እንዴ ቢየን ወደሚዬ አሁን ይኸውልሽ እኔ እኔ ምጠይቅ ብቻ ጥያቄ መልስልኝ ቡና ላይ እግርህን እንዲሰቅል አስቀምጠ ስልኩን ይዘ ምስት ባል እንዴት ነው ውሎ እንዴት ነው እንደ ልቀመጣዳ ማለቱ ትክክል ነው እሱ ትክክል ነው ይሄው በስርዓት እግርህን አውርደ በስርዓት ቁጭ በል እንደሰው ይሄው እስቲ ስልክን እዛ ጋር አስቀምጠው እስቲ እሺ ላሳየው ይኸውልህ ቡናውን እንኳን ላይ ደፍተ ነበር እኮ ልታቃጥለኝ ምንም አልቀራም አንተ ነው አይደል ያቆሸሽከው እንዴት እንደሚያምር ባየ በስርዓት ቡና ሰጥቶ እንዴት እንደሚያምር ባየ አክብረ ከምስት ቆይ እስቲ እንዴት እስቲ ሰጠው እኮ አየኸው እኮ በእጁ እንኳን አላደርሰ እስቲ አሁን እስቲ ይኸውልህ አየ ሲሰጥ እንዴት እንደሚያምርብህ ህፃናው ፈንዲሻውን ስታቀብለ እኮ ህፃኗ እንደዚህ ይዛ መከራውን በልታ ገና ተነክተ ነው ፈንዲሻ ያዘ ተባልከው ለብላ ሁሉ ነገር ሲከበር ነው የሚያምርብህ ሰው ስታከብሩ ነው የሚያከብሩ እሺ ምንድነው ይሄን ያልቀት ቆይ አንቺ ዛሬ ምን ሆነሽ ቆይ አንተ ቀፎው ላይ ፊትን ጥደ መቀመጡ ልክ ነው አሁን ይሄ እኮ ቀፎ አይደለም ስልክ ነው እንዴ የፈለገ ነገር ይሁን እሱ አይደንቀኝም ሲም ካርድ አለው ይሰራል ሲጀመራውንም እያየኸው ነው አንተ ይሄ ስልክ ነው ብዙ ጦስ ይዞብኝ የሚመጣው እንዴ ዛሬ ከማን ጋር ውለሽ ነው ከማን ጋር ነው የሚውለው ከማን ጋር ሲውል አይተኸኝ ታውቃለህ ሲጀመር ከተረበሸ ሰይጣን ጋር ነው ይዋልሽ እንዴ ትክክለኛ ሰይጣን እኮ እንደዚህ አይሆንም ስሚ አሁን ስልኬን ትመልሽልኛለሽ ወይስ አትመልሽም አሁንም ስለ ስልኩ ነው አይደለም ያሳስበህ ስለኔ ምንም እኮ እቺን ያልኮ ምንም የተሰማ ነገር የለም ምንም እኮ ያሰብክ ያለው ምን ልርዳሽ ምን አጠፋውብሽ ምን አጎደልኩብሽ ምንድነው ቅር ያለሽ ብለ እኮ አልጠየቅኝም እንደባል ምንድነው ጎደለሽ ጠይቀኝ ብዬ ነው እንደምጠይቀኝ
ዛሬ ወደ ግራ ነው እንደ ሁሉ ነገር አንተ ጥፋትህን አታምንም እኮ ይሄ እኮ ነው ችግር በቃ ሁሉ ነገር እኔ ትክክል አንቺ ትክክል ነሽ አይደል እና ትክክል አይደለም ሁሌም ትክክል ነሽ እና ምን አጠፋው እኔ የኔ ትክክለኛ የኔ ትክክለኛ አንቺ ያጠፋሁት ነገር ትነግረኛለህ አንተ ነህ ከውጪ ስትመጣ ባሌ ይመጣል ብዬ ባለው ቤት ባፈራው እኮ ፋርጌ ጠበቅኩ እሱ ለምንም ሳይታይ ምንም መስሎ ሳይታይ ስልኩ ላይ ቁጭ ያልከው አንተ ቤት እኮ ዝም ብለሽ መጠበቁ እኮ ዋጋ የለውም እንዴ በርቅ ከዚህ በላይ ምን ላድርግልህ ደግሞ አነሰብህ ጭቅጭቅሽን እኮ የቡና ቁርስ አረክሽው እንጫቃጫኩ ከዚህ የበለጠ ምን አለ ጭቅጭቅ ንትርክ ምናምን የቡና ቁርስ እሱም ቡና ቢያገኝ ነው ያለ ቡና ደረቁን አሁን አንተ ምንም ባይሆን አሁን ቡና ስጪኝ ከዛ ያንቺ ጭቅጭቅ ያንቺ ንትርክ ያንቺ ስድብ ቁርስ ይሆንልኛል የቡና ቁርስ ይሆንልኛል ተጣጣበት አሁን እንደፈለግሽ አውሪ ያማታል እንደ ዛሬ አንድ ነገር ልንገርህ ዛሬ ምን ሆነሻል እኔ እኮ የገረመኝ አንቺ ዳና የነበርሽ ሰው ሲወጣ ዳና አልነበርሽ እንዴ አንድ ነገር ልንገርህ ፈጣሪ በዚህ ጭስ ውስጥ ያለውን ሰይጣን አውጥቶ ይጣለው እሺ በዚህ ጭስ ውስጥ ያለውን ሰይጣን አውጥቶ ይጣለው እኔ ባይጣን አላልኩም ያዝ ፈንዲሻው ምስት እንደምስትነቷ መከበር አለባት እኔ እዚህ ጋር ጠፋም ለማን ባቅሚ አስተካክዬ ቁጭ ብዬ ጠብቅ አንተ እኮ እኔም ብትሆን እኮ ያ ነገር ምን እንደሚመስልህ አንተ በኔ ቦታ ብትሆን ምን የሚሰማ ይኸውልሽ በርግጥ ስልክ እያየሁት ነበር ግን ያ ማለት አንቺን ረስቼሻለሁ ማለት አይደለም ይኸውልህ እኮ እኔ እዚህ ጋር ቡና እየቀዳሁኝ አብዲዬ ውሎ እንደ ነበር አብዲዬ ምንድነው ዝም ያልከህ ይሄ እኮ ዞር ብለህ ለሰከንድ እንኳን አላየህ እስቲ ላውራ እንዴ ምንድነው ቀምቀማ በለሽ እንዴ ሃይ ይኸውልሽ እውነት ነው ሲገባ ቤት ሲገባ ስልክ እያየሁት ነው አሁንም እዚህ ተቀምጬ ስልክ እያየሁት ነው ምክንያቱም እየሰራ ያለው ነገር አለ እንዴ አንቺ ደግሞ የምታስቢው ሌላ ጭንቅላትሽን ማጽዳት አለብሽ እንጂ ምንድነው ማጽዳው ቆሻሻ እያልኩ ነው ቆሻሻው ይሄ ቆሻሻ ሰዎች ሐሳብ ነው እንዴ ምን ሆነሻል ዳና የነበርሽ ልጅ ዝም ብለሽ ችግር ቢኖርብኝ እንኳን እኮ ቀስ ብለሽ ነው እንጂ መጠየቅ ያለብሽ እንዴ ከዚህ በላይ ቀስ ብዬ እንዴት ብዬ ነው መጠየቅ ከዚህ በላይ አሁን እኮ በጨዋታ ነው ያንቺ ጥያቄ እኮ ከጨዋታና ከቁጣ ጋር ታግዞ እኮ ነው ታጅቦ እንዴ እኔ ላይ ወረደ እኔ መቼ ነው ተቆጣው መቼ ነው ጮኩብህ በስርዓት ነው የጠየቁ ምንድነው ይሄን ያልንቀት ነው ያልኩ ራሱ እየጮህሽ ነው በስነ ስርዓት እስቲ ፈገግ ማለት ትችይበታለሽ አንተ ፈገግ እንዲል ስታረግ ነው እንጂ እኔ ከመሬት ተነስቼ ፈገግ የሚለው እብድ ነኝ እንዴ እብድ ነው በደረሰበት እየገለፈጠ ነው ሄደው እየነገርኩሽ እኮ ነው ጥፋት ሊሆን ይችላል እዚህ ቤት ሲመጣ ስልክ እያየሁኝ የሆነ ነገር መስራት ጥፋት ሊሆን ይችላል አይደለም ምስት እዚህ ጋር ቁጭ ብላ ቡና እያፈላች አንተ ስልክ ላይ የምትደቀነው ጥፋት ሊሆን ይችላል አይባልም ጥፋት ነው እንዴ ጥፋት አይሆንም የመጣው ከውጪ እኮ ነው በፊት እዚህ አልነበርክም ስትመጣ ይዘህ መጣ ስትቀመጥ ይዘህ ቁጭ አልክ ቡና ስቀዳ ሳዋራ ስልኩን ይዘህ ነው እኮ እስከመጨረሻው ህፃና መተፈንዲሻውን እስክታቀብል ድረስ እሺ ጥፋት ነው እንበል ቡናውን ሳቀብል ስንቴ መትቼ ነው ያቀበልኩ እንበል አይደለም ጥፋት ነው እመን ለምን ማታሙ ጥፋት ይሄ እኮ ነው በቃ ችግር እንዴ የሰው ልጅ እኮ ነው እና እኔ የሰው ልጅ አላጠፋም እያልኩ እኮ ነው ሊሆን ይችላል ነው አልኩ ይኸውልሽ ጥፋት እሺ እንበል አጥፍቻለሁ እንበል ሰው ሳጠፋ በቁጣ ነው በጩኸት ነው ወይስ ጠይቁ እንዴ ላውራ የትም አይሄድብሽም እኔም እዚሁ ነኝ ታውራለሽ ዝም ብሎ እንዴ አታስቢ ኮለም ነው ጥፋት ነው ወደ እኔ የምታረገው ለምን ነው ሁሌ ከቨር ማድረግ የምትፈልገው ባንተ በኩል ያለውን ችግር እሺ አጥፍቻለሁ በቃ ይሻላል አዎ አጥፍታለሁ ቆያ እንዴ አስጨርሽኝ አሁን ሰው ሳጠፋ በቁጣ ነው በጩኸት ነው ወይስ ቀስ ተብሎ በጥሩስ ነገር በጸባይ ማቆም ቢያልክ በጸባይ ማቆም ቢስትል ነው ድምጹ ከፍ ያለው እንጂ በጸባይ ነበር ስትጠየቅ የነበረው ማቼ ጠየቅ ስሰማ አይደለ አንተ የምሰማው ሌላ አለ አንተ ቦታ የምሰጠው ሌላ አለ እኮ መቼም መስየታዩ ምን አላጠፋሽማ እና ባጠፋ ነው እንደምጠይቅ ይኸውልሽ ዝም ብለሽ ስሚኛው ሰው ይኸውልሽ እያዳመጥሽኝ ነው ታዲያ
እውነት መሰለሽ እንደ ዝም ብዬ መታገዝን አይተሽ እንደፈለግሽ መሆን አማርሽ ይኸውልሽ ሰው ሳያጠፋ እንኳን እኔ ልጆችሽ እንኳን ቢያጠፉ ትግስት ሊኖርሽ ይገባል እንዴ በጩኸት እንት ካልሽ እኮ የባሰ እንደውም ያጠፋሉ ምንድነው በጩኸት የሚሆን ነገር የለም በቁጣ የሚሆን ነገር የለም በግድ ሰው ወደ ማይፈልግበት አቅጣጫ መምራት የለብሽ እንዴ ስነ ስርዓት የለሽም እንዴ እኔ አጠፋው እሺ አብዲ ለምንድን ነው ይሄን ነገር ያጠፋ ብለሽ መጠየቅ የለብሽም ምንድነው ይሄ እኔ አንተ ዝም ስትለኝ ሰው ነኝ አጠፋለሁ ካጠፋውኝ ደግሞ ቀስ ብለሽ እኔን ማስረዳት ይሄ ነገር ትክክል አይደለም ለምንድን ነው እንደዚህ የምታረገው እኔ በዚህ መሃል እየተጎዳው ነው ተናድጄብሃለሁ ቀስ ተብሎ እንዴ እኔ አልሰማ ስትለኝ ነው ስጠራው ኳሳም በቃ ዝም ብለሽ ጊዜ ጠብቀሽ አትጠይቅኝም ጊዜ አሁን ብቻ ነው እንዴ ምንድነው አሁን እንኳን ሙሉ ሰዓቱን ባልሰማሽ ነገ ወይ እኔ ቁጭ ብዬ ሲሰማሽ እኔ መጠየቃችን ትችያለሽ ግን ያው ማሰብ ያስፈልጋል ዝም ብሎ እንደመጣብሽ በቃ ማውራት ጥሩ አይደለም ሰው ከሰው ጋር መኖር የሚችለው እኮ መቻቻል ማለት እኮ ይሄ ነው እኔ በምን ቢዚ እንደሆንኩኝ አሁን ታቋለሽ አታቂ እንደዚህ አይነት ትናንሽ ሐሳቦች ትንሽ ያረጋል አርቀሽ ማሰብ አለብሽ ገና እዚሁ እንደመጣብሽ ነው እንዴ እኔ እኮ በቃ አንተ እንደዛ ስትለኝ በጣም ተናደድኩኝ ተሰማኝ እኔ ቡና አፍልቼ ምን ብዬ ምሳዘጋጀ እየጠበቅኩ አንተ መተ እንደዚህ ስትሆን እኔ ከፋኛ በቃ እኮ ቀስ ተብሎ እኔ እኮ ስጠራ አብዲ ምን እንዴ ነበር ብሎ ምናምን ሲል ምንም በቃ ሰላም አትለኝም ገብተ ዝም ደከም ድሮአቼ በማላቀው ሲሆንብኝ ተናደድኩና ተናገርኩኝ ቀስ ተብሎ ነው አነጃ የሚጠየቁ ዝም ብሎ አይደለም እኮ ጩኸት እኮ ምንም አያመጣ አንቺ በጮህሽ ቁጥር እኔ እኮ ያባባስኩ ነው የምሄደው እና ልታባብስ ነው እና እያረክሻልና አሁን ደግሞ ስነ ስርዓት ይኖርሽ ይገባል ዝም ብለሽ ሰው ላይ ምንም ቢሆን እኮ ባልሽ ነኝ ትንሽ ክብር ያስፈልገኛል እንዴ እኔ ባከብራ እንዴ ቡና አፍልቼ ተጠበቅኩ ነበረ ቆንጆ ነገር ይርበኪስ ባልኩ ሚስታም አዲስ አበባ ባልኩ ሚስታም እኔ ላይ ነብርቶኛለሽ አይደለም ሚስታም አይ እንዴት ይመጣል አባባሉ ያልከው ይሻላል አራምባ ብላ ያዘው ርኩስ የኮነንት ተንኮላየው الحمد لله مسكين